አንድ ሰው አንድ ፎቅ አለው። አንድ ፎቅ ያለው ሰው በኪራይ ቤት ውስጥ የሚኖር ሰው ስለ ደስተኛነት ወይም ስለ ሰላማዊነት ቢጠየቅ ተመሳሳይ ምላሽ አይሰጥም። ተወዳጆች ተመሳሳይ ምላሽ አይሰጥም። ፎቅ ኖሮት በቤቱ በሀብት በገንዘብ ሙሉ ሆኖ አንዳንድ ሰው ደስተኛ አይደለም። ምክንያቱም ደስታ ምንድነው አልኳችሁ? ኢንተርናል ነው፣ ውስጣዊ ነው። ሰው ውስጡ ኢንተርናሊ አመለካከቱ ሲያሻሽል ነው ደስተኛ ህይወት ሊኖር የሚችለው። አመለካከታችሁን አመለካከታችንን ማሻሻል ያስፈልጋል። ለህይወት ያለን አመለካከት መጽሐፍ ቅዱስ በዚህ ጉዳይ ላይ መልስ አለው። ምንድን ነው የሚለው? እንግዲህ አስቀድማችሁ ጽድቅና መንግስቱን እሹ፣ ሌላው ይጨመርላችኋል። የዚህ ዓለም ነገር ከእግዚአብሔር የሚሰጥ በእኛ ጥረት የሚሆን በስራችን ደግሞ እግዚአብሔር ሲባርከን በንግዳችን ስኬታማ ተርፋማ፣ በስራችን ውጤታማ እንሆናለን ማለት ነው። ውጤታማ ግን ለመሆን ምንድን ነው የሚያስፈልገው? አሁን እስቲ ለምሳሌ ምንድን ነው የእናንተ ፍላጎት? በህይወታችሁ ምን እንድትሆኑ ትፈልጋላችሁ? ባለጸጋ ወይ ደግሞ በትምህርታችሁ ዶክተር ኦር የተለያየ ነገር መሆን ትፈልጋላችሁ። ዳሩ ግን ተወዳጆች መሆን የምንፈልገውን ነገር ሁሉ ከሆንን በኋላ ነገሮችን እንደ ቀላል ነገር እናያለን። ለምሳሌ ታስታውሱ ከሆነ ሁላችንም ልጅ ሆነን አንደኛ ክፍል ወይም ሚኒስትሪ ተፈትነው 9ኛ ክፍል የገቡ ጓደኞቻችንን ስናይ ልክ እኛ ሚኒስትሪ ተፈትነን 9ኛ ክፍል የምንገባ የማይመስለን ጊዜ ነበረ። ልክ ለዚሁ ደግሞ 10፣ 11፣ 12ኛ ክፍል የደረሱ 11ኛ ክፍል የደረሱ ጓደኞቻችንን ስናይ እኛ እዛ ነገር ላይ መድረስ የማንችል ይመስለን ነበረ። ለምሳሌ ከኢትዮጵያ ውጭ ወጥቶ መኖርን እዚህ ኢትዮጵያ ውስጥ እያለን እንደ ትልቅ ስኬት የምንቆጥር ሰዎች ነበርን። ዳሩ ግን ከኢትዮጵያ ውጭ ወጥተን መኖር ስንጀምር ሁሉ ነገር ምንም ነገር ይሆንብናል ማለት። ለዚህ ነው ከፀሐይ በታች ሁሉ ነገር አዲስ ነገር የለም የሚለው መጽሐፈ መክብብ ማለት ነው። ከፀሐይ በታች የሚሆን አዲስ ነገር የለም። አዲሱ ነገር እኛ አእምሮ ውስጥ ነው የምንፈጥረው፣ እኛ ጭንቅላት ውስጥ ነው የምንፈጥረው አዲሱን ነገር። ስለዚህ ስኬታማ ደስተኛ ሆኖ በህይወት ለመኖር ማድረግ ያለብን ነገር ምንድን ነው? መሆን ያለብን ነገር ምንድን ነው? አመለካከታችንን መቀየር፣ ለህይወት ያለንን አመለካከት መቀየር። የመጀመሪያው ደስተኛ የምንሆንበት ነገር አመስጋኝ መሆን፣ ባለን ማመስገን፣ ዛሬ ባለን ማመስገን፣ በሌለንም ማመስገን፣ ነገ ባለን ማመስገን። እግዚአብሔር አስቦት አያልፍም ያልናቸው ብዙ ዳገቶች አልፈዋል። በህይወታችን አንሻገራቸውም ያልናቸውን ብዙ ነገሮችን ተሻግረናል። ብዙ ነገር ተሻግረናል ተወዳጆች። ስለዚህ መሻገራችን ትናንት ማለፉ አይቀርም። ኦልሬዲ ትናንት አልፏል። ዛሬም ማለፉ አይቀርም። በእርግጠኝነት ነገ አዲስ ቀን ነው። ስለዚህ በእያንዳንዷ ቀን የምታልፈው ቀን አሮጌ ሆና አዲስ ቀን ይጨመርልናል ማለት ነው እና አዲስ ቀን ለመኖር በአዲስ ቀን ተደስቶ ለመኖር የሁላችንም